የደቡብ ኦሞ ቲያትር ፕሮዳክሽን ኩባንያ ተንቀሳቃሽ ትምህርት ለመላው ሙርሲ የሚል ሐሳብን በመያዝ አካባቢውን በትምህርት ለመለወጥ መነሳቱን በፌስቡክ ገጹ አስታውቋል። በመጪው እሁድ ትሪኒያ ኮኮሳይኒ ወይም ደግሞ ዳኛው የተሰኘውን በሙርሲ የብሔረሰብ የማንነት መሰረቶች ላይ የሚያጠነጥን የመልቲ ሚዲያ ቲያትር በታላቁ ብሔራዊ ቲያትር ከቀኑ 11 ሰዓት ጀምሮ በነጻ እንደሚያሳይ አስታውቋል። በቲያትሩ ላይ የሙርሲ ብሔረሰብ አባላቶች መድረኩን እንደሚቆጣጠሩት ነው የተገለጸው። ተቋሙ ስለ ቲያትር የላቀ እውቀት በሌላቸውና የብሔረሰቡ ተወላጆችን በማስተወን በእንግሊዝ አገር ከሚገኘው የመልቲ ሚዲያ አጋሩ ጋር በመሆን በኢትዮጵያ የቲያትር አቀራረብ ላይ ያልተለመደና ለየት ያለ ነገርን ለማሳየት ማቀዱን ጠቁሟል። የደቡብ ኦሞ የቲያትር ፕሮዳክሽን ኩባንያም በአካባቢው ተወልዶ ባደገና በውጭ ሀገራት ተጉዞ የተለያዩ የቋንቋና የቲያትር ትምህርቶችን በተማረ ግለሰብ ተነሳሽነት መመስረቱ በፌስቡክ ገጹ ላይ ተገልጿል። ቲያትሩም በቀጣይ በአውሮፓ ከተሞች፣ ካናዳ፣ አሜሪካና አውስትራሊያ እንደሚቀርብ በገጹ ላይ ይፋ ሆኗል። ትግራይ ቀጣይዋ ሆሊድ እንድትሆን ነው የምፈልገው ትለናለች ፍርቱና ገብረስላሴ። የሆሊድ ተዋናይትና ፕሮዲሰር ነች። መቀለ ተወልዳ በ6 ዓመቷ ወደ አሜሪካ የቀናችው ፍርቱና ገብረስላሴ ፊልም አፍቃሪዎች አይ አም ሂር ቱ ኢንድ ዩ፣ ማንፌስት 2018 እና ብሉ ብለድስ ላይ ስትተውን ትታወቃለች። እሷም ጥበብን የሌሎች ህይወት የምትለውጥበት መንገድ ሆሊውድ ደግሞ ትምህርት ቤቴ በማለት ትገልጸዋለች። የሆሊውዷ ተዋናይት ፍርቱና ገብረስላሴ ምንም እንኳን በሆሊውድ በትወና መስራት ብትጀምርም ከዚያ በኋላ ግን ፕሮዳክሽን ዲዛይነር፣ ፕሮዳክሽን ማኔጀር እንዲሁም ፕሮዲሰር በመሆን ሰርታለች። ፍርቱና ወደ ግዙፉ የመዝናኛ ኢንዱስትሪ ሆሊውድ በገባችበት በአጭር ጊዜ ውስጥ ከ10 በላይ ፊልሞች ላይ ተውናለች። አላማዬ የኢትዮጵያ የሀገረሰብ ሙዚቃ መሳሪያዎችን ማጉላት ነው ይለናል ተወዳጁ አስቻለው ፈጠነ። ክራርን ይቃኛል። አባቱ ወንድሞቹና አጎቱም ክራር ተጫዋቾች ናቸው። እርሱም ቢሆን የእጁ ጣቶች ከክራሩ ላይ ማንሳት አይፈልግም። አስቻለው የክራር አድናቂ ነው ብቻ ሳይሆን ብዙ ክራሮችም አሉት። እርሱ ክራሮቼን በጣም ወዳቸዋለሁ ይላል። ሳባ፣ ጃኖ፣ እምቡላ፣ አራዳ እያለም ስም አውጥቶላቸዋል። ውልደቱና እድገቱ ቻግኒ ነው። እናትዋ ጎንደር፣ ካሲናው ጎጃም በሚሉ ዜማዎች የብዙዎቹን ቀልብ መሳብ ችሏል። ራሱን ከያኒው ሲል ይገልጻል። ከሰሞኑ 14ኛ ሙዚቃን የያዘ አስቻለው የተሰኘ አልበም ለአድማጮች ጆሮ አብቅቷል። ግጥሞቹ ባህላዊና ትውፊታዊ ይዘት አላቸው። በተለያዩ ድምጾች ቀላቅሎ አዲስ ድምጽ እንካችሁ ብሏል። በሙዚቃዎቹ ውስጥ መንዙማ ይሰማል። አረበኛና ግዕዙም ይደመጣል። ባስኬቶ ይንቆረቆራል። ፈረሶች በአድዋ ሙዚቃ ውስጥ አብረውት ያዜማሉ። ከአባይ ቁጭት እስከ ወሎ ፍቅርና ታሪክ፣ ከሸዋ እስከ በላይ፣ ሰልካካዋ ልጅና ሌሎቹም በስራዎቹ ውስጥ ተነስተዋል። የቀድሞ የግብርና ባለሙያ በአጋጣሚ ወደ ሙዚቃ እንደገባ ይናገራል። እነ ባህሩ ቃኜ ልቡን ሰርቀውታል፣ ግን በቁጥጥር ስር አላዋሉትም። የምዕራብ አፍሪካ ሙዚቃ ወዳጅ ነው። በአልበሙ የተለያየ አገር በቀል የሙዚቃ መሳሪያዎች ከዘመናዊ መሳሪያዎች ጋር ተጣምረዋል። አማርኛ፣ ኦሮምኛ፣ ትግረኛ፣ ጉምዘኛ፣ አረበኛና ሌሎች ቋንቋዎችም ተሰበጣጥረውበታል። ሙዚቃ በብዙ ህግ እንዲታጠር አልፈልግም በማለት አዲስ ድምጽ ለመፍጠር ስለመሞከሩ ይናገራል። ከያኒው አስቻለው ፈጠነ የኢትዮጵያን ባህሎች አዋህዶ አዲስ ሀገር ለመፍጠር እየዳዳሁ ነኝ ይላል። ለኮራ አዋርድም ታጭቷል። አስቻለውና የአልበሙ ተሳታፊ ባለሙያዎች የኢትዮጵያ የባህል ሙዚቃ መሳሪያዎች በሚለው መገለጫ አይስማሙም። ለዚህም ምክንያታቸው አገር በቀል መሳሪያዎችን ወደ ጎን አሽቀንጥረን ዘመናዊ በሚል የተቀበልናቸውን የሙዚቃ መሳሪያዎች የኛ አይደሉም የሚል ነው። ያስቻለው አልበም ሂደት እነዚህ አገረኛ የኢትዮጵያ የሙዚቃ መሳሪያዎች ላይ ትኩረት ያደረገ ነበር። ሂደቱ ከሰሜን ከምዕራብና ከደቡብ የሙዚቃ መሳሪያዎች በማሰባሰብ ሀብሎ ስለመጀመሩ ድምፃዊው ያነሳል። የኢትዮጵያን የባህል መሳሪያና የባህል ሙዚቃዎችን በሚገባ መጠን ሰርተን የሆነ ቦታ ለማድረስ ነበር የጀመርነው ይላል። በመጀመሪያ እቃዎችን ሰብስበን ለምሳሌ ትልቅ ከበሮዎች፣ እኔ ከተወለድኩበት አካባቢ የጉምዝ ማህበረሰብ እንዲህና የሚባል ከበሮ አለ። ወደ 50 እና 60 ኪሎ ከሚመዝን ከአንድ ትልቅ ዛፍ የሚፈለፈል ነው። ትንሽዬው ደግሞ ለተዝጋር መጠሪያ የሚጠቀሙበት ፊርማ የምትባል ከበሮ አለች። እኔ ክራሮችን በትልቅ ቅሎች ነው የማሰራው። እነርሱን እያሰራን ነው ሪከርድ ማድረግ የጀመርነው። እምቢልታ ትግራይ አካባቢ ነው በብዛት የሚጠቀሙት። ዙምባራም ደግሞ ቤኒሻንጉል፣ ቶሜ ደግሞ የጋምቤላ። ከደቡብ የተለያዩ መሳሪያዎችን መሰብሰብ ጀመርን። ከዚህ በኋላ ቡርባክስ የተሰኘ ባንድ ድረስ መስርተን ያስቻለው ስራዎችን መቅረጽ እስኪጀመሩ ድረስ በርካታ ውጣ ውረዶችን አልፈዋል።
ልፋታቸው መና አለመቅረቱን ሲያስረዳ ግን ንጹህ የሆነ የኢትዮጵያ ሙዚቃ ወጥቶ ሰውም ከሚገባው በላይ ደስታ ሰጥቶታል በማለት ነው። የሀገሪቱ የሙዚቃ ትምህርት ቤቶችና የቲያትር ቤቶች የኢትዮጵያን የሙዚቃ መሳሪያዎች ችላ ብለዋል ሲል የሚወቅሰው አስቻለው ሁኔታው አሳዛኝ ሲል ይገልጸዋል። እንደኔ የኢትዮጵያ ሙዚቃ መሳሪያ የሚገባ ቦታ አግኝቷል ብዬ አላምንም። ለምሳሌ ድርድር ክራር ጠፍቷል ማለት ይቻላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠብቃ በመዝሙሮቿ ላይ ይሰማል። ወደ ሙዚቃ ሲመጣ ግን ድርድሩ ጋሽ ካሳ ተሰማ፣ እነ ሜሪ አርምዴ፣ እነ አስናቀች ወርቁና የተወሰኑ ሰዎች ያለቀ ጭላንጭል ነገር ነው የደረሰኝ ይላል አስቻለው። የኛ ዓላማ የኢትዮጵያ የሙዚቃ መሳሪያን ትልቅ ቦታ ማድረስ እንዲቻል ነው ይላል አስቻለው። ግጥሞቹ ባህላዊና ትውፊታዊ ይዘት ያላቸው ናቸው። ይህ ተጨማሪ ነው፣ ግን ዋናው መነሻ የኢትዮጵያ የሙዚቃ መሳሪያዎች ካሉበት አምጥተን አጣምረን ተወዳዳሪ እንዲሆኑ ማስቻል ነው ይላል አስቻለው። ንቦች ለቀረቧቸው እንደ ሰው ናቸው የሚል አንድ ኢትዮጵያዊ ተገኝቷል። ታምራት ጌታቸው ይባላል። ገና አፍላ ወጣት ነው። ከወገቡ ላይ ራቁቱን ሆኖ ንቦችን እንደ ሸማ ለብሷቸው ይታያል። እጁ ጆሮው ላይም አፍንጫው ላይም መከላከያ አላደረገም። እነርሱም እንዲሁ በላዩ ላይ ይርመሰመሳሉ። ይህ ለሚመለከተው ለሚሰማውም ግራ የሆነ ነገር ነው። እንዴት ሊሆን ቻለ ሲል ታምራት ለተጠየቀው ጥያቄ ስጦታ ነው ከማለት ውጪ ተጨማሪ ማብራሪያ የለውም። ሰሚ ሁሉ የታምራትን የንብ ማላመድ ስጦታ ማየቱና መስማቱ አስደንቆታል። እርሱም ተሰጥኦዬ ንብ ማነብ ነው፣ እነርሱም ደግሞ ይታዘዙኛል ይላል። ታምራት ጌታቸው 18 ዓመቱ ነው። ቤኒሻንጉል ጉሙዝ አሶሳ ከተማ ነው ተወልዶ ያደገው። በንብ ማነብ ስራ የሚተዳደረው ታምራት ንብ ማነብ የጀመረው ከ5 ዓመት በፊት ነበር። መጀመሪያ የራሱን ንብ አልነበረውም። ሌሎች ንብ የሚያነቡ ጎረቤቶችን ሲመለከት ከንብ ጋር መላመድ ጀመረ። ንቦች ለቀረቧቸው እንደ ሰው ናቸው የሚለው ታምራት ሌሎች የሚያነቧቸው ንቦች ጋር በሚያሳልፍበት ወቅት መተው እላዩ ላይ እንደሚያርፉ እርሱም በዚህ እንግዳ ነገር እንዳልተደናገጠ ያስታውሳል። እኔ የማወራውን ይሰሙኛል የሚለውን ታምራት ተግባብተን ነው ያለነው ሲል ያክላል። ይህንን የተመለከተ ታምራት ንብ ወደ ማነብ ገባ። ንቦች ከነደፉ ይገላሉ የሚለው ታምራት በንብ ተነድፎ የሞተ ሰው ተመልክቶ ያውቃል። አገሬው ማር ለመቁረጥ በጨለማ ወይም ጢስ ይዞ እንጂ እንደ ታምራት እንደሚያደርገው ባዶ እጁን ያለምንም መከላከያ ማንም ወደ እነርሱ አይጠጋም። ታምራት በሄደበት ንቦች እርሱ ጋር መጥተው ሲከቡት እና ሲከተሉት ይህ የፈጣሪ ስጦታ ነው ከማለት ውጪ ሌላ መጨመር አልቻለም። ታምራት ከእርሱ ውጪ እንዲህ ንብ ለምዶት እርቃን ገላውን ሁሉ ለብሶ ያየ ሰው ኢትዮጵያ ውስጥ የለም። በእርግጥ ስማቸው በድንቃድንቅ መዝገብ ላይ ያስመዘገቡ የሌላ አገር ዜጎች መኖራቸውን ያውቃል። ግን ለመጀመሪያ ጊዜ ንቦች መጥተው በላዩ ላይ እንዳሻቸው ሲርመሰመሱ ምን ተሰማው? ታምራት አልፈራሁም። በአማርኛ ሄዱ ስላቸው ሄዱ። እጄ ላይ ሆነው ሰውነቴ ስላቸው ይሰማሉ፣ ይቀመጣሉ። ሰው ይህንን ሲያይ መጀመሪያ ላይ ፈርቶ ነበር። ሌሎች ደግሞ ተው ይሉኝ ነበር። እየቆየ ሲመጣ ግን ስጦታ መሆኑ ሰው እየገባው መጣ ይላል ታምራት። አሁን 3 የንብ ቀፎ አለው። ተጨማሪ ቀፎዎችን አሰናድቶ የሚገቡ ንቦችን እየተጠባበቀ ነው። ታምራት ቤተሰቦቹ አሁን ይደግፉታል። ንቦች ጋር ስትቀርብ ንጹህ መሆን አለበት የሚለው ታምራት አፉ ውስጥ እንደሚገቡና ወደ ጉሮሮ እንዳይገቡ ሲነግራቸው እንደሚሰሙትም ያብራራል።